Hello everybody, welcome to GeoMaster Academy. Last time we discussed about Earth's rotation and revolution, and today we learn about external components of the Earth. እንኳን ደህና መጣችሁ። ባለፈው ክፍለ ጊዜያችን Earth's rotation and revolution and its effects አይተን ነበር። የእርዝ ሪቮሉሽንን አይተን ሪቮሉሽን ምንድነው የሚለውን ነገር ካየን በኋላ ምን አይነት ውጤት አለው ወይም ሪቮሉሽን አጠቃላይ በምድር ላይ ምን አይነት ውጤቶችን ሊያመጣ ይችላል የሚሉ ነገራቶች ላይ ዲስከስ አድርገን ነበር። ዛሬ ደግሞ የምናየው external components of the earth ነው። የመሬት ውጫዊ ይዘቶች ወይም ምድር ውጫዊ ገጽታ ላይ የምትይዛቸው ኮምፖነንቶች ወይም ይዘቶች ምን ናቸው የሚለው ነገር እናያለን። So the physical environment of the earth can be divided into 4 components or subsystems. Matter or environment, I mean physical environment to earth ወይም ውጫዊ ገጽታው በአራት ክፍል or በአራት ኮምፖነንቶች or ይዘቶችን ተከፍሎ እናገኘዋለን። that means ምድር በአጠቃላይ ውጫዊ ገጽታው አራት ነገራቶች ይዛል ማለት ነው። There are the lithosphere or land part of the earth, hydrosphere, water parts of the earth, biosphere, living things or life, and the atmosphere, air part of the earth. እነዚህ አራት ከፍለን ማየት እንችላለን። The first one, lithosphere የሚባለው እነዚህ ቃላቶች lithosphere, hydrosphere, biosphere እና atmosphere የሚባሉት ከግሪክ ቃል የተወሰዱ ናቸው። ሊቶ ከሚለው ቃል ነው የተወሰደው። ለምሳሌ ሊቶስፌርን ስናይ ሊቶ means stone or rock part ማለት ነው። that means stone ነው or rock ነው ሲሆን hydro means water ማለት ነው። bio life ከሚለው ከግሪክ ቃል የተወሰደና አትሞ የሚለው ደግሞ atmosphere የሚለው መጣ። አትሞ vapor ማለት ወይም ደግሞ የትነት ከሚለው ቃል የተወሰደ ነው ማለት ነው። so እነዚህ በውጫዊ የመሬት ገጽታ ላይ የምናገኛቸው or environment ላይ የምናገኛቸው ነገራቶች ናቸው ማለት ነው። so let's discuss about the lithosphere or the land part of the earth ስናይ lithosphere ምንድነው? መጀመሪያ እንዳልኳችሁ ስቶን ከሚለው ወይም ደረቁ የመሬት ክፍል ከሚባለው የተወሰደ የመጣ ነው። the solid or rock part of the earth ነው። solid ጠንካራና እንደዚህም ደግሞ rock ይሄ ድንጋያማ or አለታማ የሆነ የመሬት ክፍል ነው። that means ምድር ደረቃማ የመሬት ክፍል አለው ወይም ከተለያዩ ቦታዎች ደረቅ የመሬት ክፍል አሉ። እንደዚሁም ደግሞ ይሄ ድንጋያማ የመሬት ክፍል አሉ። አጠቃላይ ደረቃማና ድንጋያማ የሆኑ ደረቁ ክፍል ምን ብለን እንጠራዋለን? lithosphere ብለን እንጠራዋለን ማለት ነው። it is the coolest and most rigid part of the earth በጣም ቀዝቃዛማና እንደዚሁም ደግሞ rigid part of the earth ነው። ጠንካራ የሆነ የመሬት ክፍል or አካል is called lithosphere ብለን እንጠራዋለን። it is irregular surface with various landforms such as mountain, plateaus, plain and valley. ይሄ lithosphere የሚባለው ክፍል even አይደለም ወይም irregular የሆነ ቅርጽ አልባ የሆነ ላንድ ፎርም ወይም የመሬት አቀማመጥ ያለው ነው። ለምሳሌ ማውንቴኖች አሉ፣ ተራራማዎች፣ ፕላቴውስ የሚባሉ ልክ ከማውንቴን ያነሱና ልክ እንደ ኮረብታ የምንላቸው ትንሽ ከፍ ያሉ ቦታዎች፣ ፕሌንስ ለጥ ያሉ ሜዳዎች፣ አምባ ተራራዎችና ቫሊ እነዚህ ሸለቆዎች የሚባሉ በመሬት ወይም lithosphere part ላይ የምናገኛቸው ናቸው ማለት ነው። the surface of the lithosphere is very uneven. የሊቶስፌር ሰርፌሱ ገጽታውን ምንድነው? uneven ነው ወይም ተመሳሳይ አይደለም። ለጥ ያለ ወይም ተመሳሳይ የሆነ ይዘት ያለው አይደለም። መጀመሪያ እንደገለጽነው ማውንቴን ሊኖር ይችላል፣ ፕላቴውስ ሊኖር ይችላል፣ ወይም ሸለቆማ ሃይላንድ or lowland ሊሆን ይችላል። that means ከፍተኛ ቦታ ዝቅተኛ ቦታ ሊሆን ይችላል። so it's not even ምን አይደለም even ተመሳሳይ አይደለም ወይም ተመሳሳይ ይዘት ያለው አይደለም ማለት ነው።
ለምሳሌ ማንን መውሰድ እንችላለን? highest mountains like ራስ ዳሸን or ራስ ዳሽን ትልቁ ማውንቴን ወይም highest mountain ብለን መውሰድ እንችላለን። ራስ ዳሸን or ራስ ዳሽን የሚባል 4620 ሜትርን ከባህር ጠለል በላይ የሆነ ይህም በኢትዮጵያ ውስጥ የሚገኝና አማራ ክልል ሰሜን ብሔራዊ ፓርክ አካባቢ ከሚገኙ ትላልቅ ተራራዎች መካከል አንደኛና ትልቁና እንደዚሁም ደግሞ ኢትዮጵያ ውስጥ ደግሞ ካሉ ተራራዎች ትልቁ ተራራ ነው ማለት ነው። በተቃራኒው ደግሞ ሎስት ፕሌስ ኦር ሎስት ፖይንት በመባል የሚታወቀው ዳሎል ይሄ ደግሞ አፋር ሪጅን ውስጥ የሚገኝ 116 ሜትር ቢሎው ሲ ሌቨል ከባህር ጠለል በታች 116 ሜትር የሆነ በኢትዮጵያ የሚገኙ እነዚህ ሁለት አካላቶችን ወስደንና ተመሳሳይ አይደሉም። እነዚህ ያመጣው ምንድነው? ምድር በአጠቃላይ ወይም ሊቶስፌር የሚባለው ፓርት ደረቃማ የመሬት ክፍል ኢቭን ወይም ተመሳሳይ አይደለም የሚለው ነገር ለማሳየት ነው። so the next subsystem or component of the earth ከሚባሉት hydrosphere the hydrosphere is water section of the earth ውሃማ የመሬት ክፍል ነው። it contains all of the water on earth in liquid solid and vapor form ይህም የመሬት የውሃ ክፍል የሚይዘው ሆኖ በሶሊድ በሊኩዊድ በፈሳሽ መልክ በሶሊድ መልክና በትነት መልክ ያሉ የሆኑ አጠቃላይ ውሃዎች ፓርት የሚይዝ የሆነ ክፍል በአጠቃላይ ምን ብለን እንጠራዋለን? ሃይድሮስፌር ብለን እንጠራዋለን ማለት ነው። አሁን in ocean seas and lakes እነዚህም ደግሞ በምን መልክ ሊገኙ ይችላሉ? በኦሽን በውቅያኖስ በባህርና በሃይቆች መሰል ሊገኙ ይችላሉ። ሌሎችም አሉ። ለምሳሌ ሪቨር ወንዞች የምንላቸው አጠቃላይ ውሃ ክፍል ሃይድሮስፌር ብለን እንጠራዋለን። the ocean are the most prominent features of the hydrosphere ocean ይሄ ውቅያኖስ የምንለው ደግሞ ከሌሎች የውሃ ክፍሎች ወይም ሃይድሮስፌር ውስጥ ከሚገኙ አካላቶች ምንድናት prominent features ወይም ይሄ በጣም ታዋቂና እንደዚሁም ደግሞ የተሻለውን ብዙ part or percentage የሚይዘው ነው ማለት ነው። ocean covering nearly 71% of the earth's surface ልክ ocean የውቅያኖስ የሚባለው 71% ወይም 71 ከመቶ የሚሆነውን የምድር ገጽታን ይዛል። 97% of earth's water ከውሃ ከምድር ላይ ከሚገኙ ከውሃ ክፍሎች ደግሞ 97% የሚይዘው ማን ነው ማለት ነው? ocean ነው ማለት ነው። ይህ በአጠቃላይ the two components of the earth ውጫዊ በመሬት ገጽታ ላይ የሚገኙ ሁለት ኮምፖነንቶች ማን ናቸው? ዛሬ ያየነው ሊቶስፌር እና ሃይድሮስፌር ናቸው ማለት ነው። the next we will learn biosphere and atmosphere biosphere እና atmosphere የሚለው በቀጣይ ክፍላችን የምናየው ይሆናል። ለዛሬ ሃይድሮስፌር እና ሊቶስፌር የሚለውን ፓርት ላይ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስፍሩልኝ። ቻናላችንን ላይክ ሰብስክራይብ እና ሼር በማድረግ ለሌሎች ተደራሽነት እንዲኖራቸው አድርጉ። መሰግናለሁኝ።